السلام عليكم ورحمة الله وبركاته. يا زاري درساتችን የሚሆነው አይን غين فና ቃፍ እንዴት ተደርገው በመጀመሪያ መሐከል ላይና እንዲሁም ደግሞ መጨረሻ ላይ ይጻፋሉ የሚለውን በተመለከተ የምናይበት ደርስ ነው። ስለዚህ ደርሱን በደንብ አድርጋችሁ ተከታተሉኛላችሁ። የፊደል መጀመሪያ ላይ በሚሆንበት ሰዓት የአይን ቅርጽ እንደዚህ ትመጣላችሁ። 1 2 3 ይሄንን ተከትላችሁ ነው የምትሰሩት። ከዚህ እስከዚህ 1 2 3 1 2 3 ግልጽ ነው አይደለ? የምትሰሩበት አሰራር በደንብ ግልጽ እንዲሆንላችሁ 1 2 3 የፊደል መጀመሪያ ላይ ሲሆን የአይን ቅርጽ ይሄንን ይመስላል። غين እና አይን ደግሞ ልዩነታቸው የነጥብ ስለሆነ ነጥብ ስታስቀምጡበት غين ይሆናል ማለት ነው። غين ይሆናል ነጥብ ካስቀመጣችሁበት። خيرን የፊደል መሐከል ላይ ሲሆን አይንና غين እንዴት አድርገው ነው የሚጻፉት የሚለውን በተመለከተ ደግሞ እናያለን። ከበስተ ቀኝ ትመጣላችሁ፣ ከዛ ወደ ላይ ትወጣላችሁ። በዚህ አይነት መልኩ ጥፍ አድርጋችሁ ማለት ነው። ከዛ ወደዚህ ከርቭ አይነት ቅርጽ ትሰሩና ከዛ በመቀጠል እንደገና ባጠፋችሁበት ቅርጽ አምሳያ ወደዚህ ታጠፋላችሁ። ከዛ ወደ ላይ ወደ ግራ ትመጣላችሁ ማለት ነው። ስለዚህ ቅደም ተከታተሉኝ። ያደረኩት ምንድነው? ከዚህ ጋር መጣሁኝ፣ ወደዚህ ሄድኩኝ፣ ከዛ ወደዚህ አጠፍኩ፣ ከዛ ወደዚህ መጣሁ፣ ከዛች ወደዚህ ታጠፍኩኝና ወደዚህ መጣሁ። ሂደቱን በደንብ አድርጋችሁ ተከታተሉ። መጀመሪያ ያደረኩት ይሄንን መስመር ነው መጀመሪያ የሰራሁት፣ ያደመኩ ላሳያችሁ። ከዛ በኋላ ወደ ላይ ወደ ግራ ሲሄድ እንደዚህ በከርቭ አይነት ቅርጽ ወጣው። ከዛ ወደ ላይ ወጣሁኝና ከዛ ደግሞ በስተግራ እንደዚህ አስተኛሁት። ከዛ በመቀጠል ወደዚህ መጣሁ ማለት ነው። ስለዚህ ቅደም ተከተሉ እንዳትረሱ። ከዚህ ወደዚህ ከዚህ ጋር ተነሳሁኝ፣ ወደዚህ ስመጣ 1 ቁጥር፣ ከዛ እንደዚህ አይነት ከርቭ ሰራሁኝ። እንደዚህ የሰራሁትን ደግሞ 2 ቁጥር፣ ከዛ ደግሞ ወደዚህ አይነት ቅርጽ መጣሁኝ 3 ቁጥር። ከዛ በመቀጠል ከዚህ ወደዚህ የመጣሁበት ሂደት አለ። እሱን ደግሞ ወደዚህ የመጣሁበትን ቅርጽ ደግሞ ስንት ቁጥር? 3 ቁጥር። በስተመጨረሻ ወደዚህ ዘጋሁኝ 4 ቁጥር። እነዚህን 4 ቅደም ተከተሎችን ሰርቼ የፊደል መሐከል ላይ ስትሆን የአይን ቅርጽን ሰርቻለሁኝ ማለት ነው። ስለዚህ ልዩነቷ ምንድነች? ነጥብ ማድረግ ነው ከغين የሚለየውና የፊደል መጀመሪያ ላይ ሲሆን ይሄን ይመስላል። የፊደል መሐከል ላይ ሲሆን ይሄንን ይመስላል። የፊደል መጨረሻ ላይ ሲሆን ሙተሲልና ሙንፈሲል አለ። እሱን እንመለከታለን ማለት ነው በቀጣይ። የፊደል መጨረሻ ላይ በሚሆንበት ሰዓት ቅርጹ መምሰል ያለበት ከዚህ ትመጣላችሁ። ልክ እዚህ ጋር እንደሰራችሁት ከዚህ ወደዚህ ትመጣላችሁ። ልብ በሉ 1 ቁጥር ይሄ ነው። 2 ቁጥር ወደዚህ ትታጠፋላችሁ በከርቭ አይነት ቅርጽ ማለት ነው። ከዚህ ትመጣላችሁ፣ ከዛ ወደዚህ خيرን፣ ከዛ ወደዚህ ክብ አይነት ቅርጽ خيرን፣ ከዛ ይሄ አይነቷን ትሰራላችሁ ማለት ነው። አያችሁ አካሄዱ። ከዚህ ወደዚህ መጣሁኝ፣ 2 ወደዚህ መጣሁ፣ 3 ከርቭ አደረኩ፣ 4 ወደዚህ መጥቼ ጭረት አደረኩ ማለት ነው። خيرን። ስለዚህ አመጣጣችን እንዴት ነው ከተባለ መነሻችን እዚህ ጋር ነው። ወደዚህ መጣሁኝ 1 ቁጥር፣ ይሄን ወደዚህ ያጠፍኩበት እንደዚህ የመጣሁበት 2 ቁጥር፣ ከዚህ ወደዚህ የመጣሁበት 3 ቁጥር፣ ከዛ ይሄን ከርቭ እንደዚህ የሰራሁበት 4 ቁጥር። እነዚህን ቅደም ተከተል ሰርቼ የፊደል መጨረሻ ላይ በሚሆንበት ሰዓት አይን ወይም ደግሞ غين ነጥብ ነው የምትጨምሩት እዚች ጋር غين ለማድረግ ልዩነቱ አንድ አይነት ስለሆነ በዚህ መሰረት ትሰራላችሁ ማለት ነው። خيرን። እዚህ ጋር ግን አንድ ጥንቃቄ ማድረግ ያለባችሁ ነገር አለ። እቺኛዋ በጣም ጎልታ ወደዚህ አቅጣጫ መምጣት የለባትም፣ ወይም ደግሞ ሰምጣ ወደ ውስጥ መግባት የለባትም ማለት ነው። መርሐባ። ሌጣ ሆና ስትመጣ እንዴት አድርገን ነው የምንሰራት የሚለውን በተመለከተ ደግሞ ሌጣ ስትሆን አይን ወይም غين የሚመስለው ቅርጽ በዚች አይነት መልክ ይሆናል። ተከታተሉኝ። እንደዚህ ታረጋላችሁ፣ በዚህ መልክ ትሰራላችሁ። ከዛ ትመጡና ለቀቅ ታረጋላችሁ። ስለዚህ 1 ወደዚህ፣ 2 ወደዚህ፣ 3 ወደ ላይ፣ 4 ቺን ከርቭ ትሰራላችሁ ማለት ነው። ነጥብ ከጨመራችሁበት ማን ይሆናል? غين ይሆናል ማለት ነው። ስለዚህ غين ወይም ደግሞ አይን አሰራሩ አንደኛ ይሄ ነው። የፊደል መሐከል ላይ ሲሆን አሰራሩ ይሄውና፣ የፊደል መጨረሻ ላይ ሆኖ ሙተሲል ሲሆን ይሄውና፣ ሙንፈሲል ደግሞ ሲሆን ይሄንን ቅርጽ ይመስላል ማለት ነው። በቀጣይ ደግሞ የምንመለከተው አይንና غيንን ካየን በኋላ ፋና ቃፍ ይሆናል ማለት ነው። ፋና ቃፍ እንዴት ተደርገው ነው የሚሰሩት የሚለውን በተመለከተ እናያለን።
ኪታባችሁ ላይም ያለው ቅደም ተከተል ያ ስለሆነ ያንን ቅደም ተከተል ተከትለን እንሰራለን። መርሐባ ፋ የፊደል መጀመሪያ ላይ ስትሆን የሚኖራት ቅርጽን በተመለከተ እናያለን። ፋ የፊደል መጀመሪያ ላይ ስትሆን የሚኖራት ቅርጽ በመጀመሪያ ወደዚህ ትመጣላችሁ፣ ከቀኝ ወደ ግራ፣ ከዛ ከርቭ ትሰራላችሁ። ኸይረን ከዛ ወደዚች። ስለዚህ አንድ ወደዚህ መጣ፣ ሁለት ወደዚህ፣ ሶስት ወደዚህ፣ አራት ወደዚህ። ልድገምላችሁ፣ አንድ ወደዚህ፣ ሁለት ወደዚህ፣ ሶስት ወደዚህ፣ አራት ወደዚህ። ነጥብ ስታስቀምጡበት ፋ ይሆናል። አንድ ነጥብ ከተደረገበት፣ ሁለት ከተደረገበት እሳ ምን ይሆናል? ቃፍ ይሆናል ማለት ነው። ስለዚህ የፊደል መጀመሪያ ላይ ሲሆን ቅርጹ ይህንን ይመስላል። የፊደል መካከል ላይ ሲሆን እሳ ማንን ይመስላል ተብሎ ሲባል ተከታተሉኝ። የፊደል መካከል ላይ ሲሆን ፋ ከቀኝ ወደ ግራ ትመጣላችሁ። ከዛ ወደዚህ ትመጡና ክብ ስትራክቸር ሰርታችሁ ወደዚህ ትመጣላችሁ። ይሄ ክብ መሆን መቻል አለበት። እንዲህ 3 ማዕዘን ወይም ደግሞ ዳይመንድ የመሰለ ቅርጽ ከሰራችሁ ወደ አይንነት ቅርጽ ይመሳሰልባችኋል። ስለዚህ ከዚህ ትመጣላችሁ፣ አንድ ወደዚህ ትመጡና ክብ ሰርታችሁ ወደዚህ ትመጣላችሁ። ስለዚህ አንድ ነጥብ ካደረጋችሁበት ፋ፣ ይሄን በፋ ልለይላችሁ። ሁለት ካደረጋችሁት እሳ ቃፍ። ስለዚህ ቃፍ ላድርገው። ፋ አንድ ነጥብ ስለሆነ ቃፍ ላድርገው። ነጥቡ ወደዚህም መራቅ የለበትም፣ በጣም ከፍ ማለትም የለበትም። ለክቡም ቅርጽ እዚች ጋር ላለው ለጣራው መገናኘት መቻል የለበትም። የተወሰነ ክፍተት አመጣጥናችሁ ነው መስራት ያለባችሁ። ኸይረን አሁን ደግሞ ሙተሲልና ሙንፈሲል ሆኖ የፊደል መጨረሻ ላይ በሚሆንበት ሰዓት ፋ እና ቃፍ ምን አይነት ቅርጽ ይኖራቸዋል የሚለውን በተመለከተ እናያለን። እሱ እንዴት አድርጋችሁ ነው የምትሰሩት ተብሎ ሲባል ከዚህ ጋር ትመጣላችሁ፣ ከዛ በኋላ ወደ ላይ ትወጣላችሁ። ኸይረን ከዛ በኋላ እቺን ቅርጽ ትሰራላችሁ ማለት ነው። ስለዚህ እዚች ጋር አንድ ነጥብ ካስቀመጥኩኝ ፋ ነች ማለት ነው። ቃፍ ላይ ልዩነት ስላለው የቃፍን እንመለከታለን። አመጣጤን ግን አንድ ልድገምላችሁ። ከዚህ መጣሁኝ፣ ወደዚህ ገባው፣ ከዛ ይህን ስትራክቸር ሰራሁኝ፣ ይህን አደረግኩ። ይህን ሳደርግ ምንና ምን ተጠቅመህ ነው የሰራኸው ተብዬ ብባል እምለው ምንድን ነው እዚች ጋር ያለችዋን የፋ ቅርጽና እንዲሁም ደግሞ ባ ማለት ነው። ማና ማን? ይኸው እዚህ ጋር ተከታተሉኝ። በዚህ ጋር መጣው፣ ወደ ላይ ወጣው። ይሄ የሰራሁት እዚህ ጋር ያለው ቅርጽ ነው፣ እዚች ጋር ያለው ቅርጽ። ከዛ በኋላ ባ እንዴት ነበር የሰራችሁት? ወደዚህ መታችሁ እንዲህ ብላችሁ እንዲህ ነበር የሰራችሁት። ኸይረን የሚቀጠል ፊደል ስለሆነ ያለው እዚች ጋር በዚህ አይነት ቅርጽ አይሰራም። ይሄ የፊደል መስመር ላይ ሆኖ ነው የሚሰራው፣ ልክ በዚህ አይነት ቅርጽ። ስለዚህ ይሄ ምን ይሆናል ማለት ነው? በምን አይነት ቅርጽ ትሰሩታላችሁ? እዚች ጋር ትመጣላችሁ። ኸይረን መጀመሪያ ላይ ሴንተር ላይ አፍወን እንዲህ ትመጣላችሁ። ከዛ ይሄ ነው የምታደርጉት። እዚች ጋር ደምቆብኛል። ኸይረን ከዚህ ጋር ያለውን ፊደል ትቀጥላላችሁ ማለት ነው። ስለዚህ እንዲህ ትመጣላችሁ፣ ክብ መታችሁ እንዲህ ነው የምትሰሩት። ማን ለማድረግ? ፋ ለማድረግ። እዚህ ጋር ተከታተሉ። ከዚህ ትመጣለህ፣ ስትራክቸር እንዲያርጋችሁ ትሰራላችሁ። እዚህ ጋር ከሆነ ይሄ ኸጣ፣ ይሄ ራይት፣ ይሄ ራይት። ስለዚህ አሰራራችሁ ከዚህ ትመጣለህ፣ አንድ ወደዚህ ትመጣላችሁ፣ ሁለት። ዜሮ ምልክቱንና ባ ምልክቱን አብራችሁ ትሰራላችሁ ማለት ነው። ይሄ ፋ ነው። ቃፍን ደግሞ እንስራ። ቃፍ ደግሞ ሲሰራ ተከታተሉኝ። ከዚህ ትመጣላችሁ፣ ከዛ ወደ ላይ ትወጣላችሁ። ኸይረን ከዛ በስትራክቸርን ሳይሆን እቺን ቅርጽ ነው የምትሰሩት። ይሄን የምታደርጉ ከሆነ ቃፍ ይሆናል ማለት ነው። ስለዚህ አሰራራችሁ ከዚህ ትመጣላችሁ፣ አንድ ወደዚህ ትመጣላችሁ፣ ሁለት ትመጣላችሁ፣ ሶስት። ከዛ ነጥቧን ማስቀመጥ ነው። ቃፍ የፊደል መጨረሻ ላይ ሲሆን የሚኖራት ቅርጽ ይህንን ይመስላል። ኸይረን ይሄ ሙተሲል የሆነ ፋ እና ቃፍ የሚኖራቸው ቅርጽን በተመለከተ ይህንን ይመስላል። እችኛዋ ከፊደል በታች ከሰጥር በታች ነው ያለችው። ይሄኛው ሳ ከሰጥር በላይ ነው ያለው። በዚህ መሰረት ታስተካክላላችሁ። ወደዚህ ደግሞ እንምጣ። ማን ማለት ነው? ቃፍ ሙንፈሲል ሆና የሚኖራትን ቅርጽን በተመለከተ እናያለን። እሱም ምንድነው? ከዚህ ጋር ትመጣላችሁ፣ ልብ በሉ። ከዚህ ትመጣላችሁ፣ እዚሁ እንደዚህ ታደርጉና መታችሁ ይሄንን የምትሰሩ ከሆነ ማን ትባላለች? ፋ። ይሄ ጎላ፣ ይሄ በጣም ጎልቷል፣ ክፍተት አለበት ማለት ነው። ይሄ ምን ይባላል? ፋ። ይሄ ፋ ምንድነው? ስተት ነው። እዚህ ጋር መጎላት የለበትም። አስተካክለን እንሰራዋለን። እሱም እንዴት ነው ሲባል እንዲህ ታመጣላችሁ። ኸይራን ታመጡና እቺን ቅርጽ ትሰራላችሁ። እቺ ምን ትባላለች? ፋ።
በዚህ አይነት ቅርጽ ትሰሩታላችሁ። ኸይራን እንደዚህ መጉላት የለበትም። ወደ ቃፍ ስንመጣ ግን ግማሹ አካሉ ከመስመር በታች ነው መሆን ያለበት፣ ግማሹ አካሉ ደግሞ ከመስመር በላይ ነው መሆን ያለበት ቃፍ ላይ። ስለዚህ ቃፊቷን እንስራት። ቃፊቷን በምንሰራበት ሰዓት እንዴት አድርጋችሁ ነው የምትሰሩት? ኸይራን ከዚች ጋር ትጀምራላችሁ፣ ከዛ ወደ ላይ ትመጣላችሁ፣ ከዛ ወደ ታች ትመጡና ይህን ትሰራላችሁ። ከዛ ሁለት ምልክት ስታደርጉበት ቃፍ ይሆናል ማለት ነው። ኸይራን በዚህ መሰረት የፊደል መጨረሻ ሆኖ ነገር ግን ሙንፈሲል ሲሆን የሚኖረው ቅርጽ ይህንን ይመስላል ማለት ነው። ስለዚህ የቤት ስራችን የሚሆነው አይንና ገይንን 7 ጊዜ፣ ፋእና ቃፍን 7 ጊዜ በመስራት የቤት ስራችሁን ታጠናቀቃላችሁ ማለት ነው። ይህንን ይመስላል። ወላሁ ተዓላ አዕለም።